ሰላም ጤና ይስጥልን እንዴት ናችሁ? ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልን። የኢትዮጵያ እግር ኳስ ፌዴሬሽን ባወጣው አዲሱ መግለጫ ሰሞኑን ከባላንጣችን ከግብጽ ጋር ያደረገውን ጨዋታ 2-0 በመሸነፋችን ሰኞ ከጅቡቲ ጋር የሚያደርገውን ጨዋታ አዲስ 11 ተጫዋቾችን ይፋ አደረገ። ከነዚህም 11 ተጫዋቾች 4 ተከላካይ፣ 3 አጥቂ፣ 3 አማካይ፣ 1 በረኛ እንዲሁም አዲስ አሰልጣኝ ይፋ አደረገ። ከአጥቂዎች ዮኒ ማኛ፣ ሞጣ፣ ቴዲ ሐዋሳ፣ አማካይ አያና፣ ዘርያቀው ዘመድሁን፣ ተከላካይ ጆከር፣ ዳልቻ፣ መንሱር ጀማል እንዲሁም በላይ በቀለ፣ ግብ ጠባቂ አሮና፣ አሰልጣኝ ሮማን ተሰማ በማድረግ አዲስ ተጫዋቾችን ይፋ አደረገ። የወሎች አሰልጣኝ ሮማን ተሰማ እንደተናገረችው ሞጣ ቀራኒዮ ያገኘውን ኳስ መጠቀም እንዳለበት ምንም አይነት ትንታኔ አያስፈልገውም ብላለች። የወሎቿም በሆኑ ጆከር በተከላካይ በኩል ከዳልቻ ጋር መናበብ እንዳለበትም የወሎች አሰልጣኝ ሮማን ተሰማ ተናግራለች። ሰላም እንዴት ናችሁ? እዚህ ጋር አንዱ ሞጣ ተመስላለህ ብዙ ጊዜ ኮሜንቶች ላይ ሞጣን ተመስላለህ ማለት ይሄ አሁን ባሪል ላይ መሰለ ፊት አሜሪካ ካለ ሰው ጋር ሞጣን ስታመሳስሉ አስባችሁታል? Mais ils en pouvaient plus. Ils arrivaient pas avec. Ils en pouvaient quoi? በዶላር ራሱ ገዝቶ ይሄን ፊት እንዴት እንደሚሰድበው ነው የማውቀው። ስለዚህ ሞጣን አልመስልም ማለት ሞጣን አልወድም ማለት አይደለም። ሞጣ ይወድ። ሰላም ይወዳጆች እንዴት ናችሁ? ሰላም አይደለም ታሪና መስል ላይ ነው ከትናንት ወዲያ 1400 ነበርና በሁለት ቀን ውስጥ 10,000 ገባና እናንተ ይወዳጆች ኢትዮጵያ ሰላም የሆነ ነገር ልበላችሁ ስለዚህ ሮቦት ማለት ነው። ካልጠየቅናት አትጠይቀንም፣ ከጠየቅናት ምላሽ ትሰጠናለች። በስርዓት ካናገርናት ታናገረናለች። ለእያንዳንዱ ነገር ምላሽ ትሰጠናለች። በቋንቋ በእንግሊዘኛ ብትል በአማርኛ ብትል እንደጫናት። አንዳንድ ሰዎችን በህይወታችን ሳንጠይቃችሁ ምላሽ የምንሰጡ ሳናወራቸው የምታወሩ ከዚህ መማር ይጠበቅባችኋል። ሮቦት ማለት ማሰብ የማትችል ሳትሆን አስባለች፣ ግን የሰው ልክ የምታውቅ ማለት ነው። እናንተ የሰው ልክ የማታውቁ ሰዎች ግን ዝም ብሉ። ሰላም እንዴት ናችሁ? ውድ ኢትዮጵያውያን፣ ይህ የሌሊት 4 ሰዓት ተኩል ዜና ነው። በመተኛትና ባለመተኛት መካከል ያለው ግጭት በሌሊቱ 4 ሰዓት እንዲደረግ አድርጎታል። በዚህ መካከል በመተኛትና ባለመተኛት መካከል ያለው ዋነኛው ፍግታ ረሃብ ነው። በዚህ ጠራራ ሌሊት ዜናችን እንድናቀርብ ያደረገን የብዙዎች የኢትዮጵያውያን ድምጽ ሁላችንም በየቤታችን ያለ ችግር ስለሆነ ይሄን ለማቅረብ ነው። አልጄሪያ ይሄን ሊሰማን ይችላል። ቢቢሲ ይሄን መስማት አለበት። እስከዚያው ቸር ቆዩልን።